ለበርካታ ዓመታት የኢራንን ሀያል ሰው የነበሩት አያቶላ አሊ ካሚኒ መሞታቸው ተረጋግጧል። በመካከለኛው ምስራቅ ለተቀሰቀሰው ታላቅ ጦርነት መነሻ ሆነዋል። እስራኤልና አሜሪካ በጋራ በሰነዘሩት ጥቃት የኢራን ልብ ተመትተዋል። ቀጣዩ ምዕራፍ ምንድነው? ጦርነቱስ እነማን ይጨምራል? ዝርዝሩን አብረን እናያለን። በአሁኑ ሰዓት የጦርነቱ መስመር በግልጽ ተለይተዋል። በአንድ በኩል አሜሪካና እስራኤል ጥቃቱን በጋራ እየመሩት ይገኛሉ። በሌላ በኩል ደግሞ የኢራንን የቅርብ ወዳጆች የሆኑት የሊባኖሱ ሄዝቦላህ እና የየመኑ ሁቲዎች አጸፋው ጥቃት መጀመራቸውን አውጀዋል። ሩሲያና ቻይና ድርጊቱን በጽኑ በማውገዝ ዓለም አቀፍ ወንጀል ሲሉ ጠርተውታል። ሩሲያ ለኢራን ወታደራዊ ድጋፍ ልታደርግ ትችላለች የሚለው ስጋት ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት እያስጠጋት ነው። የሳውዲ አረቢያና የዮርዳኖስ አየር ክልላቸው ዝግ በማድረግ ከፍተኛ ጥንቃቄ ላይ ናቸው። ጦርነቱ ወደ መኖሪያ ቤታችንም እየመጣ ነው። የሆርሙዝ የባህር በር በመዘጋቱ ምክንያት የነዳጅ ዋጋ በዓለም ገበያ ላይ ሰማይ ነክቷል። ይህም የሸቀጦች ዋጋ በእጥፍ ሊጨምረው ይችላል። በበረራ በኩልም ትልቅ ቀውስ ተፈጥሯል። ከ700 በላይ የዓለም አቀፍ በረራዎች ተሰረዘዋል። የአውሮፕላኖች ደህንነቱ የተጠበቀ መስመር ፍለጋ ረጅም ርቀት ለመጓዝ ተገደዋል። ይህም የጉዞ ዋጋና ጊዜን እጅግ አባክነዋል። ዓለም አቀፍ ማህበረሰብ ቆም ብሎ እንዲያስብ ተማጽኖ እየቀረበ ነው። የኢራን ቀጣይ መሪ ማን ይሆናል የሚለው ጥያቄ የብዙዎች ስጋት ነው። የቀጠናው ውጥረት ካልበረደ የሰው ልጅ ከዚህ ቀደም አይቶት የማያውቀው ጥፋት ሊከሰት ይችላል። እኛም ጉዳዩን በቅርብ እየተከታተልን መረጃዎችን እናደርሳቸዋለን። ለዛሬው የነበረን መረጃ ይህ ነው። ሰላም ለዓለማችን።